እሺ ሰላም እንዴት ናችሁ? እስቲ ዛሬ ደግሞ ስለ ኢምፖርት አጠር ባለ መልኩ ፕሮሰሱን እነግራቸዋለሁ ማለት ነው። ስለዚህ አንድ ሰው ነጋዴ ለመሆን ወይ ደግሞ ኢምፖርተር ለመሆን ሲፈልግ መጀመሪያ ምን ማድረግ አለበት? ቲን ነምበር መውጣት አለበት። ገቢዎች ሂዶ ከዛ ላይሰንስ መውጣት አለበት። ንግድና ኢንዱስትሪ ሂዶ ኦንላይን ነው ያው አሁን እንኳን በኦንላይን በኢትሬድ በሚባል ሲስተም ማውጣት ይችላል። ከዛ በኋላ ናሽናል ባንክ ቁጥር ማግኘት መቻል አለበት። ናሽናል ባንክ ቁጥር ደግሞ ናሽናል ባንክ ሄዶ ሜክሲኮ አካባቢ ያለው ናሽናል ባንክ ቁጥር እንዲሰጠው ይደረጋል ማለት ነው። ስለዚህ ናሽናል ባንክ ቁጥር ካገኘ በዛ ምልክ ናሽናል ባንክ የሚያንቀሳቅሰውን ዶላር በዛ ይቆጣጠረዋል ማለት ነው። ዴሊኬንት ማስገባት ይችላል፣ ከዴሊኬንት ማስወጣት ይችላል በዛ። ስለዚህ እሱን ያደርጋል። ከዛ በኋላ የሲንግል ዊንዶ ዩዘር አይዲ እና ፓስወርድ ያወጣል ማለት ነው። ከዛ በኋላ እንግዲህ ያው ሰፕላየር መፈለግ ነው የሚሆነው። የፈለገውን እቃ ለማምጣት ታማኝ የሚባሉ ሰፕላየሮችን ያገኛል። ከዛ መሰረት ፕሮፎርማ ይቀበላል። ፕሮፎርማን ይዞ እንግዲህ ወደ ባንክ ይሄዳል። ባንክ ወረፋ ያስይዛል። ምናልባት ፎሪን ከረንሲ የራሱ የሚጠቀም ከሆነ በራሱ በቀላሉ ማግኘት ይችላል፣ ፕሮሰስ ማድረግ ይችላል። ካልሆነ ግን መጠበቅ ይኖርበታል ማለት ነው። ስለዚህ የደንበኛው የሆነበት ባንክ ሂዶ ፎሬን ከረንሲ ጥያቄ ያቀርባል። ከዛ ፎሬን ከረንሲው ካገኘ በኋላ ያው በሲንግል ዊንዶው የፎሬን ከረንሲ አፕሮቫልን ይሞላል ማለት ነው። ከዛ ኢንሹራንስ ይሞላል። ኢንሹራንስ ካገኘ በኋላ ባንክ ፐርሚት ይሞላል ማለት ነው። ስለዚህ ፎሬን ከረንሲ ሲሞላ ግን ፔመንት ሜቶዶች ያው በፕሮፎርማው ላይ ባለ መሰረት ይመርጣል። በአድቫንስ ፔመንት ነው፣ በሲኤዲ ነው፣ በኤልሲ ነው የሚለው የፔመንት ኢንተርናሽናል ፔመንት ሜቶድስ አንዱ ይመርጣል ማለት ነው። ቲቲ ከሆነ ዝም ውስጥ ሴፍ ለሳፕላየር ነው። ሲኤዲ ከሆነ ግን ለገዢው አድቫንቴጅ አለው። ኤልሲ ደግሞ ሴፍ ለሁለቱም ሴፍ የሚባል ፔመንት ሜተድ ነው ማለት ነው። ስለዚህ በዚህ መልኩ ስዊፍት ያገኛል ማለት ነው። ወይ ደግሞ የስዊፍት ሜሴጅ የሚባል ለሳፕላየር የሚላክ የባየር እና ሴለር አግሪመንት የሚገቡበት በባንክ ቱ ባንክ ተሰርቶ የኢንተርናሽናል አክሴፕትድ የሆነ ዶኩመንት ማለት ነው። ስለዚህ በዚህ መልኩ ስዊፍት ያገኛል። ከዛ ሰፕላየሩ እሱን ካገኘ በኋላ ጭነት ይጭናል ማለት ነው። ስለዚህ ጭነት ያው ኢትዮጵያ ሺፒንግ ላይን ነው የሚጫነው። ሺፒንግ ላይን እስከ ደረቅ ወደብ ያመጣል። ደረቅ ወደብ ላይ ከደረሰ የጉምሩክ ክሊራንስ ስርዓት ይጀምራል ማለት ነው። ስለዚህ የጉምሩክ ክሊራንስ ክሊር ለማድረግ ደግሞ ኮመርሻል ኢንቮይስ፣ ፓኪንግ ሊስት፣ ሰርቲፊኬት ኦፍ ኦሪጅን፣ የባንክ ፐርሚት፣ የኢንሹራንስ ምናምን የመሳሰሉ ዶክመንቶችን ትራንስፈሩ አያይዞ ከዛ ዲክለር ያደር የካስተም አሰስመንት ስራውን ይሰራል። በዛ መልኩ በአብና ታክስ ከፍለ እቃህን ክሊር ማድረግ ነው ማለት ነው። ስለዚህ በአጭሩ ስለ ኢምፖርት ይህን ይመስላል። በዲቴይል ግን ዩቲዩብ ባዮ ላይ ያለ ያው ስለ ኢምፖርት ትሬኒንግ በአጭሩ ያስቀመጥኩ ቪዲዮ አለ። ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ሰብስክራይብ ላይክ ምናምን ካደረጋችሁ ደግሞ ያው እኔም ሞራል ይሰማኛል። አንዳንድ ቪዲዮዎች እንደዚህ እየሰራሁ እናንተ አደርሳለሁ ማለት። ስለዚህ ትሬኒንግ ምናምን ስትፈልጉ ደግሞ ኮንታክት ማድረግ ትችላላችሁ። ታንኪዩ